አካባቢ እባክህ ልቀቆይ ካልቻልክ አታስጨርሰን ወይ ራስ መተህ ተዋጋ። በቃ ራስ መተህ ተዋጋ። እኛ አንተን በቃ እናቴ ላክሹ ልጅሽን እንዳትጠብቂ። ማንም የቀረ የለም፣ ሁሉም አልቋል። ቀባሪ የለው፣ ሬሳው አብጦ ሁሉም አልቋል። የአብይን ወታደር ገብታችሁ እውነተኛ ሚዲያ ካለ ኢሳት ወያኔ ድምጽ እያልክ ስትጎለጉል እስቲ አሁን የአብይን ጉዳው በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ መተ ተራራ ላይ ሬሳ ቁጠር። የህፃናት ሬሳ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን። ግን በጣም ህፃናት አብሬ የወጧቸው ልጆች በስሬ ናቸው ያለቁት እና አብይ እያረገ ያለው ጥሩ አይደለም። አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው ተብሏል። አሁንም ምልምል ገብቷል እኛ እንደወጣ። እነዚህም ለቀጣይ የሚሞቱ ናቸው። ባሚመጣውን የመከላከያ በከተማ ነው የሚያልፈው። አስቅሙት፣ እያለቀ ነው ያለው። ህፃናት ናቸው። ቤተሰቤ፣ ባለቤቴ፣ ሁላችሁ ምን ያለው ምንም አልሆንኩም። የ2 ወር ህፃን ነው ትቼ የመጣሁት። ክርስትና ራሱ አላስነሳው ልጄ። እባካችሁ ስለዛ እኔ ምንም አልሆንኩም፣ እግዚአብሔር ይመስገን ደህና ነኝ ያለሁት። እባካችሁ አስቁሙ፣ የተቻላችሁ ሙሉ አድርጉ። ምንም ነገር የሚባለው ውሸት ነው። በተግባር መተን አይተነዋል። የህልውና ጉዳይ ነው። ተጨፍጭፈዋል፣ እነሱም አልቀዋል። እያስጨፈጨፈን ያለው ለስልጣኑ ለወንበሩ ብሎ ነው። እሱ ከቻለ እሱን ውጣና ተዋጋ በሉት። ህዝብ እያለቀ ነው። ቤተሰብ ካላችሁ ሀይቅ ላይ ሄዳችሁ እዩ፣ ቁስለኛ እዩ፣ ድረሱላቸው። ሀይቅ ሂዱ። ቤተሰብ ሀይቅ ነው ልጆች ያሉት አብዛኛው። ሀይቅ ሆስፒታል ሂዱ፣ ደሴ እዛ ታገኛላችሁ። ያለበለዚያ ግን ሬሳቸውንም አሞራ ነው የሚበላው። እባካችሁ ህዝብ አስቁሙ ከቻላችሁ። ይሄን ነው ምለው። ቤተሰብ እኔ እግዚአብሔር ይመስገን ደህና ነኝ። እናቴ ባለቤቴ